Salam ya four sisters. እንግዲህ day 3 in አርባ ምንጭ ዛሬ ዶርዜ ልንሄድ ነው። እንግዲህ እስክስታቸው ወይም ጭፈራቸው ያሳዩናል። እዛ ብዙ የባህላቸው ያስተዋውቁናል እና አብራችሁ እኔ ላሳያችሁ እስቲ በትንሹ ወዘራ ዲቻ አፍረሽ ነው እንጂ ትችያለሽ። እኔ ያው let's go ያው ደቡብ ላይ መስቀል ትልቅ በዓል ነው። ብዙ ወጣቶች ወደ ቤተሰቦቻቸው ይመጣሉ። ለስራ በየሀገሩ የተበተኑ ይመጣሉ። ዶርዜ ላይም ይሄ ይደረጋል። ለወላጆቻቸው ልብስ፣ ብር ምናምን ይዘው ይመጣሉ። ዶርዜ ላይ ትንሽ ለየት የሚያደርገው ዶርዜ ላይ መስቀል ሲከበር ሁሉም ቤተሰብ አንዳንድ በሬ ያርዳል። አንዳንድ በሬ ያርዳል። አሁን ላይ ያው ኑሮ እየተወደደ ስለሆነ የበሬው ሳይዝ እየቀነሰ ነው። ሼር መደራረግ እየተጀመረ ነው እንጂ በፊት አንድ በሬ ነው አንድ ቤተሰብ የሚያርድ። በተለይ ልጆቻቸው ለስራ ተበትነው ሲመጡ ለቤተሰብ በሬ መግዣ ብለው ነው ሰብስበው የሚመጡት። ዶርዜ ላይ ለየት የሚያደርገው ሁሉም ቤተሰብ ያን በሬ የሚያርደው አንድ ቦታ ላይ ነው። አንድ የገበያ ሜዳ አለ። ሁሉም ሰው እዛ ነው የሚያርደው። በትንሹ 500 በሬ ይታረዳል እዛ ቦታ ላይ። ለመስቀል ብትመጡ በስጋና በደም መሃል ነው ወክ የምታረጉ። እንግዲህ እንደምታዩት እዛ ጋር ነው የምንሄደው። ድልድዩ ዶርዜ በጣም ሩቅ ነው። Hello. Almost እየደረስን ነው። እዚህ በቀኝ በኩል ቤታቸው ነው። 100% ከቀርከሃ ነው የተሰራው። እዛ ስትደርሱ ከምታዩቸው ነገሮች አንዱ እሱ ነው። ሆም አክቲቪቲውንም ጭምር ታያላችሁ። ያው ስትደርሱ ትጎበኛላችሁ አንድ ላይ። ዶርዜ ውስጥ ነው ያለነው። አሁን እየገባን ነው። በጣም ነው ደስ የሚለው። ልጆች እያስፈራራን ሰላም እያልን ነበር። ባይ ና ሰላም በይ። እሺ እኔ ደግሞ በቃ ደስ ብሎኛል። ማርያም ልጆቹ እንደዚህ ይላል ኮብለል ይላል። እነዚህ በኃይል ሰላም እላለሁ። ራሳችሁ በቃ እኛ ሰላም እያልን እነዚህ በኃይል ነው እንዴ? ባይ ሃይ እንዴት ናችሁ? ሃይ ሰላም ማለት በዚህ ሀገር ሳሮ ነው የሚባለው። ሳሮ እንደር ላይ ስትደርሱ ብዙ ሰዎች ማህበረሰብ ወጥቶ ይከፈላቸዋል። ሳሮ ሰላም እንደማለት በቃ ሳሮ ነው የምትሉት። ከዚህ በኋላ ሳሮ ለነዚህ እላለሁ። ሳሮ I did it! ሆነ ተገናወነ። ሳሮ
ሳራ ያለ ነው ልጅ ያምሻል ዋንስ ማኒ እንደዛለኝ ለማን ጎዶ ማይ ቆይ ትራፊኩን በዩ ሳሮ ሳንዴ ሳራ ሄሎ የቤት በጣም ያምራል ሳራ Thank you. የወንድ ነኝ እግራችን ቱሩን ከመጀመራችሁ በፊት ያው መጀመሪያ ባህላዊ ልብስ ትለብሳላችሁ። መጀመሪያ ዶርዜን መምሰል አለባችሁ። እና በዚህ ልብስ ያው ቱር ማድረግ አይቻልም። ያ ለወንዶች ነው የሚሰጠው። ለእናንተ ለሴቶች ነው ስፔሻል የሆነ ልብስ አለ፣ ጃኖ ይባላል። እሱን ትለብሳለህ። እሺ የነብር ነው ይሄ? ሮይል ነው የነብር ቆዳ ራሱ ተቀልጦ ነው። ግን በጣም የቆየው ኦልሞስት 85 ዓመት እስካሁን። አሁን አክቹአሊ በዚህ ሰዓት አሁን የለም እስካሁን ጥርት ያለ ጥርት ያለ ምንም አይደለም። እሺ ና በለ ካሜራስ እሺ ስልክ ዳውርስ ነው ወይ ፍሬ እንደምታዩት የዶርሴ እንደኛ ካልመሰላችሁ ቱሩ አይጀመርም ተብሏል። በቀኝ እጅ ነው የምትያዝ ጦር በቀኝ እጅ። ኦኬ ይሄኛው ደግሞ በግራ ጦሩና ሳሩን አንድ ላይ ካልያዝክ ሰላማዊ ሰው አይደለም ማለት ነው። ሰላማዊ ሰው አይደለም እና አሁን ጦሩና ጋር ሳሩና ጦሩ አንድ ላይ ስለሆነ መጀመሪያ የተሰጠነ ይሄኛው ሳር ከዚህ ከጦሩ ጋር ካልያዝኩት ሰላማዊ ሰው አይደለም። መሳቅ አይቻልም። ሃንተር ስለሆንኩ መሳቅ አይቻልም። ያስጠላል እንደዚህ ስትሆን ሳቅ። እሺ አትሳቅ፣ ግን እንደዚህ ትራታ አታኩሩ። በስ ያው ይበላላል። አትሳቃት ቡላ ይሰራል። አትሳቅ ነገር ደግሞ ሳሎ እንኳን ወደ ጋሞ ዞን ወደ ሃይዞ ዶርዜ ባህላዊ መንደር በሰላም መጣችሁ። ቴንክ ዩ ጦሲሞ እና ያለችበት አካባቢ ያው ዶርዜ ነው የሚባለው። ዶርዜ ላይ ወደ 12 የሚጠጉ ትናንሽ መንደሮች አሉ። ኦኬ እና ከነሱም አንደኛው መንደር ነች ሃይዞ ዶርዜ ተብላ ነው የምትጠራው። ሃይዞ ዶርዜ እና ሜቢ የቴሌን ዘፈን የምታውቀው ነው ሰለም እያለ ማለት ሃይዞ ዶርዜ ይላል። እና ሃይዞ ማለት እቺ ናት። እና እዚህ ዶርዜ ሃይዞ መንደር ላይ የሰው ብዛት 3400 ይጠጋል። ግን ቶታል 12 መንደር ላይ ደግሞ ወደ 42000 ይጠጋል። እና እነዛ ሰዎች ደግሞ ያው በብዙ አይነት አክቲቪቲ ነው የምታውቁት። አንደኛ የምንታውቀው በሽመና ነው። ኦኬ ሰዎች በመስራት ነው የምንታውቀው። ኦኬ አይን ራሱ አጥሩ ነው እንደምታውቁት በሽመና መልኩ ነው የተሰራው። ሽመና ኢቭን የቤቱ ውስጥ በሽመና መልኩ ነው የተሰራው። ያ ማለት ዶርዜ ማለት ዊቨርስ ማለት ነው። ኦኬ ሸማኔ እንደማለት ነው። የምናገኘው ቀርካው ቅርፊት ነው። ኦኬ እና እንደገና እዚህ ትልቁ ቤት ውስጥ ብዙ ክፍሎች አሉ። መኝታ ለእናትና አባት፣ ለህፃናቶች የከብቶች ማደሪያ፣ እቃችን ስቶር ማድረግበት ክፍል፣ ፕላስ ደግሞ የዶርዜ ባህላዊ መጠጦች የሚሰሩበት ክፍል ጭምር አለ። እና እንዳልኳችሁ ነው ቤት ውስጥ የከብቶች ማደሪያ አለ እዚህ ቤት ውስጥ እና በረቱ ውስጥ እንደሆነ ተፈለገበት ሁለት ሪዝን አለ። ዋነኛ ምክንያት ምንድነው? እዚህ ጋር በደም አቴንሽን ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው በረሱ ነው አይደለ? ኦኬ እኛ ከሆይ በዛ አጋጣሚ ያበረት ትልቅ ቦታ ይሰጣል። እና እንደገና ዶርዜ ላይ 100% የምንከተለው ሪሊጅን ኦርቶዶክስ ነው። ኦኬ እና በዛ አጋጣሚ ያበረት ትልቅ ቦታ ይሰጣል። እንደ አጋጣሚ ሆኖ አንድ ቤት ውስጥ ያው ባልና ሚስት ብጣሉ ሚስትየው ባልየውን ፈርታ ወደ ከፍቶች በረት ሸሽታ ሮጣ ከገባች ባል ቁጭ ካለ በስብታ ራሱ አይነሳም።
ኦኬ ምስት እሱ ፈርታ ወደ በረቱ ከገባች ለባሊው ምድር ጭንቅላስ መጣል ጌታችን እዛ ቦታ ላይ መውለዱ ነው። ኦኬ ነው ለዚህ ባሊያ ምስት ካወጣች ራሱ አትነካም ብረት ይደረግላታል። ኦኬ እና ደግሞ ያ አባወራው እንዳለ ለማሳወቅ አይል ጦር ውጪ ነው የሚሆነው። ሳሮ እና ቀደም እንደነገርኳችሁ ቤት ውስጥ ብዙ ክፍሎች አሉ። እዚህ ጋር በሩ አካባቢ 2 መኝታዎች አሉ። እነዚህ መኝታዎች ለእንግዳ ናቸው። አሁን ለምሳሌ አንድ ሰው ማናውቀው ሰው ሊሆን ይችላል ወደ ሌላ አካባቢ ይሄዳል። ሜቢ ከመሸበት ከደከመ ራሱ ወደኛ ቤት ቀረብ ብሎ አሳርፍ ብሎ የሚጠይቀን ከሆነ እዚህ ጋር ነው የምቆየው። ያ ማለት ከቤቱ አባር ፐርሚሽን የሚያገኙት ወደ መግባት አይችልም። የቤቱ አባር ወደ ቤቱ እንግዳ እንደመጣ ሳይውቅ ሻይ ወይ የሆነ ነገር እንደዘጋጅ ይነግራቸዋል። ቡና ነገር የዛኔ ያ ነገር ሲደርስ ነው እንግዳውን ወደ ኢንቫይት የምናደርገው። እና ያንን እንግዳ በሩ ጋር ምናቆይበት ፖይንት ምንድነው? በእኛ ባህል እንግዳን ባዶ ቤት መጋበዝ ኖር ነው። እናንተም ያው እንግዶቻችሁ ስለሆናችሁ ያ ዛሬ ቤት ያፈረን ቀምሳችሁ ነው የምትሄዱት ሁሉ ነገር ማለት ነው። እና እዚህ ጋር ደግሞ ተጨማሪ አንድ መኝታ አለችን የኛ የቤተሰቦች ነው። ለኛ ደግሞ ለኔ ለወንድሞቼ ከዚህ በጀርባ ሌላ ቤት አለን። እኛ ልጆች ደግሞ ያን ቤት የምንጠቀመው ለመኝታ ብቻ ነው። ምግብ መመገብ ወይ መጫወት ከፈለግን እዚህ ጋር እንደላይ ነው ጋዘር የምናደርገው። ይሄ ልክ እንደ ሳሎን ነው። እና ደግሞ ከእናንተ ኋላ ደግሞ ያው ሰፋ ያለ ቦታ አለ። ያ ቦታ ደግሞ የከፍቶች ማደሪያ ነው። እና ስቲል ውስጥ ናቸው። አየሩ ሞቅ ስል ነው ወደ ውጭ የሚወጡት። እና ቀደም ነግራቸው እዚህ ውስጥ ያው 4 ላም 2 ፍየል 2 በጎች አሉ። ግን በጎቹና ፍየሎቹ በጠዋት ወጥተዋል። ያንስ ብርድን መቋቋም ስለሚችሉ እና ከቤቷ ጀርባ ደግሞ ትንሽ መስኮት አለች። በዛች መስኮት ነው የከፍቶችን እበት ምን አወጣው እበታቸው ለፈርቲላይዘር ለኩበት ፕላስ ደግሞ ለቤት ወለድ ጭምር ተጠቀመን ይለቀለቀል። እና እዚህ ጋር ደግሞ ያው 2 ክፍሎች አሉ። ከፍለፊታችሁ መጀመሪያው ላይ እንደምታዩት ትላልቅ ስራዎች አሉ። እነዛን ስራዎች የምንጠቀማቸው የዶርዜ ባህላዊ መጠጦችን ለመስራት ነው። እኛ ከሆነ 3 አይነት መጠጦች ይታወቃሉ። ቦርዴ፣ ሀሪቅና ጠጅ። ቦርዴ ማለት የኛ ባህላዊ ቢራችን ነው። እና ያ ቦርዴ የሚሰራው ከገብስ፣ ከስንዴ፣ ከበቀልና ከበቆሎ ነው። እና እንደገና ጠጅ ይታወቃል። ያ ጠጅ የሚሰራው ደግሞ ከንጹህ ማርና ከጌሾ ነው። ፕላስ ደግሞ ያው ሀሪቅ ይታወቃል። እኛ ከሆነ ደግሞ ሀሪቅ የሚሰራው ከጌሾ፣ በቆሎ፣ ነጭ ሽንኩርት ከማሽንና ከስንዴ ነው የሚሰራው። ሙሉ እህል ነው። አሻም እንኳን ደህና መጣችሁ ያለች አሻም ሳሩ እናቴ ናት። እናቴ ልጅ ኦኬ። ያው ቀደም እንደነገርኳችሁ ዶርዜ ላይ ሴቶች በጥጥ ፍትል አስተዋቁ፣ ወንዶች ደግሞ በሽመና ነው። እና በዶርዜ ባህል ሴት ልጅ አትሸምንም፣ ወንድም አይፈትልም። ይሄ ድሮ የመጣ ባህል ነው። እና እኛ ጋር ሴቶች ጥጥ መፍተል የሚጀምሩት ኤርሊ ኤጅ ነው፣ በ7 ዓመታቸው ነው የሚጀምሩት። ወንዶች ደግሞ 10 ዓመት ሲያልፋቸው ሽመና ይጀምራሉ። ይሄ ምን መረጃ ነው? ይሄ ጋቢ ብሉኮ ነጠላ ይሄ ሁሉ የሚሰራበት ነው። ጋቢ ይሄ ኮተን እኮ ነው፣ ጥጥ ነው። እና ባይዞ እያንዳንዱ ህፃን መፍተልም ሆነ መሸመን የሚማረው ያው ከራሱ ቤተሰብ ነው። እንደ ማንኛውም ኮርስ ያው ትምህርት ቤቱ አይሰጥም። እና ይውላችሁ እኛ ጋር ያው ጥጥ አይበቅልም። ምክንያቱም እንደምታዩት ከፍታ ላይ ስለምንኖር አሁን ያላችሁበት አካባቢ ከፍታው ከባህር ጠለል 2500 ጫማ ነው። እና ይሄ ጥጥ መበቅለው ታች 40 ምንጭ ከአባያ ሐይቅ አጠገብ ትልቅ ኮተን ፕላንቴሽን አለ። እና እንደገና ደግሞ ወደ ጂንካ እዛ ነው የሚበቅለው ወደ ቀይ አፈር አካባቢ። እኛ ደግሞ ወደዛ ሄደን አይደለም ጥጥ የምናገኘው። እኛ ጋር በሳምንት 2 የሚቆም ገበያ አለ፣ ሰኞና ሐሙስ። የዛኔ ጋሪዎች ያስገባሉ። ገባችሁ አይደል? እና እዚህ ጋር ደግሞ እናቴ መፍተል ከመጀመሪያ በፊት ጥጥ ውስጥ ጥፍጥሬ አለ አይደለ? ጥፍጥሬ ማለት ውስጥ ያለው ፍሬ ጥፍጥሬ ይባላል። ፍሬው ጥፍጥሮን ከውስጥ ያለውን የሚያጸዱት ልጆች ናቸው። የልጆች ስራ ነው። እና ጥፍጥሮን ደግሞ ካወጡት በኋላ አይጣለም፣ እንድጥሉት አናደርጋቸውም። አንድ ቦታ ላይ ያደርጉታል። ምክንያቱም መልሰን ለገብሮች ይሰጥላቸዋለን። ገብሮች ደግሞ ለዘር ይጠቀሙታል፣ ለሪፕላንቴሽን። ኦኬ። ፕላስ ደግሞ ዘይት ይወጣበታል። ከዚህ የምናገኘው ዘይት ለእንጀራ ምጣድ ማስያነት፣ ሴቶች ለፀጉራቸው ልክ እንደ ሄር ትሪትመንት አስ ቦዲ ሎሽን፣ ፕላስ ደግሞ ጥፍጥሩ ራሱን ደግሞ ለከፍቶች እንደምነው ለማገሩ ጭምር ተጠቀማለን። ቀስ ያልሽ ወደ ውስጥ ይወለ እኮ ነው ደስ ያርክሽ ሰብ ያርክሽ። አሁን እሺ ትቀጫለሽ ስለበጠሽ ተሱ ቀጥ አድርግሽ ወደ ውስጥ ናይስ። እሺ አሁን ከዚያ ውጭ ቆይ
ጠቃለልኩት አሁን ምን ላይ መጀመሪያ እዛ ላይ ይስተካከላል። ጎበዝ እስሙ ምን ማለት ነው? እግዚአብሔር ይስጥልን አመሰግናለሁ ማለት ነው። ስፔሙ ማለት ደግሞ አብሮ ይስጥልን ነው። ቶሲሞ ስፔሙ ቀጥ አድርጊ። Yes. Kotu. Kotar? Kızım. Kasayo. Tere aşağı. እሺ ወደ ቀጣዩ ፓርት እንሄዳለን ነው። ሳሮ ኦኬ። እሺ አሁን ያላችሁበት ያው ትንሽ እርሻ ቦታ ላይ ነው። እዚህ እርሻ ቦታ ላይ ቅድም እንደነገርኳችሁ እንሰት ማለትም ኮባ ብቻ ነው አይደል? እንሰት ደግሞ ያው በተፈጥሮ 3 ክፍሎች አሉት። ቅጠሉ ፓርት አለ፣ ግንዱ አለ፣ ስሩ አለ። እና ያው ከዚህ እንሰት ምንም የሚጣል ነገር የለም። ያው ቅድም ነግሬያችኋለሁ። እኛ ጋር ያው ቅጠሉን ፓርት የምንጠቀመው ለከብቶችና ለምግብነት፣ ክረምት ላይ ደግሞ ልክ እንደ ጃንጥላ እንጠቀማለን። ፕላስ ደግሞ ያው ዕቃዎችን ፓርት ለማድረግ እንጠቀማለን። ግን ዋነኛው ፓርት ቡላና ቆጮ የምናገኝበት ሜኑ ፓርት ይሄ ፓርት ነው፣ ግንዱ ነው። ፕላስ ደግሞ ስሩ አለ። ስሩ በጣም ሂውጅ ነው፣ ትልቅ ነው። ስሩ ደግሞ ያው በትናንሽ ፒስ ቆራርጠን ቀቅለን ልክ እንደ ድንች ነው የምንመገበው። ራሱ ስሩ ይፋቅና ከሱ የሚወጣ ቆጮ አይነት አለ። ያው ሁለት አይነት ቆጮ አለ። ከግንዱ የምናገኘው ቆጮ እንጨላለን። ከስሩ ከምናገኘው ቆጮ ትንሽ ጠቆር ይላል። ከስሩ የምናገኘው ቆጮ ደግሞ ደሽንቻ ነው የምንለው። ከግንዱ ከምናገኘው ቆጮ ትንሽ ነጣ ይላል ማለት ነው። እና አንድ እንሰት ከተተከለች በኋላ ለምግብ ሬዲ የምትሆነው ከ5 ዓመት በኋላ ነው። ያቺ እንሰት ለምግብ ሬዲ ስትሆን እንዴት ነው የምናውቀው? ከቅጠሎቹ ማለት የሆነ ሙዝ ያለው ቅርጽ አበባ ማለት ሙዝ ሳይሆን ጀስ አበባ ፍላወር ነገር ወታች ጣል ታደርጋለች። እና ያቺ ፍላወር ስናይ ነው እንሰቷ ለምግብ ብቁ እንደሆነች የምናውቀው። እና ፕላስ ደግሞ ከአንዷ እንሰት ፍቅር የምናገኘው ቆጮ አንድ ቤተሰብ በትንሹ 4 ወር ይመገባል። ያ ማለት አንድ ፋሚሊ ሁለት እንሰት ኦልሞስት አመት ተጠቀማል ማለት ይቻላል። ግልጽ ነው አይደል? ይሄ አሁን ፊኖ ነው ማለት ነው። ቆጮ ኖ እና እዚህ ጋር የፋቀች ያለችው የእንሰቱን ግንዱ ፓርት ነው። ይሄ ሁላችሁ መፋቂያው ከቀርቃ ነው የተሰራው፣ ግን ያነል ስለታማ አይደለም። ስትፍቅ በደም ጫና አርጋዛ ነው የምትፍቀው። ፓወር ያስፈልጋል። እና ይሄ ስራ ያ ዶርዜ ላይ ባህላዊ የሴቶች ጂም ነው። ጂም እንደገባሽ ቁጥር እሺ፣ ጂም ውስጥ ነው ያለሽው አንቺ ጂም ውስጥ እንደሰራ ሷን ጎበዝ ነው በጣም ሷ ጎበዝ ናት። ነው መስሎ እና በጣም ቀጭን ነው አይደል? ይሄ እሱ እንዳለው ያው እኛ ገጠር ላይ የምንኖር ሰዎች ብዙ ጊዜ ፒዛ ሲባል በስም ነው የምናውቀው። ሶ ሂር ዊ ሃቭ ዘ ሎካል ፒዛ በት ኖ ቺዝ ነው ማርጋሪታ የዶርዜ ፒዛ ነው። የጨመቁት አለ አይደል? ሊኩዊድ የሚሆነው እኚህን እዚህ ጋር ያሉ ሴቶችን ያው እዚህ ጋር ያሉ ሴቶች ባህር ዛፍ እጣን ነው አይደል? እሱ አውቀዋለሁ አይደል? አዎ እቺ ደስ ይሽከረከራል ወይ? እሱ የሚሸጥ ነው ምረጭ የሚያስፈልግሽ አላችሁ። እና ደግሞ ያው ኮሮና ጊዜ ዶርዜ ላይ አንድም ሰው የኮሮና ክትባት አልወሰደም። ቫክሲን እና ያው ዛሬ ያው እናንተ ገና ልጅ ናችሁ አይደል? ይቅርታ አድርጉኝ። ይሄ ቫክሲን ዛሬ ለእናንተ አይሰጥም፣ ለሱ ይሰጣል። ወደፊት 18 ዓመት ሞላችሁ ነው ነገር ይሄ ቫክሲን ለማግኘት። እሺ እሺ፣ ይጠጣል። እሱ ያው ሃኒ ዋይን ነው። ትንሽ ደስ ታደርጋላችሁ። እሺ እሺ። ጾሶኔ አንጀ ባርክልህ ማለት ነው። እግዚአብሔር አንተ ባርክ። ጾሶኔ አንጀ
ሶስያ እንጃ ከዛም ባረክ ማርናዳጣ ጥቀሽ ማርናዳጣ አብሮ አንድ ላይ ታዩ ካተመች አሪፍ ነው። አንበሳ ወተት እቺ ምንድነው ሲበርዳቸው የውስጥ እንደዚህ ብርድ ልብስ የምትባል ነች። እንደውም ምን ሌላ ሳል ወዳቸው ጥሩ ስሜት የማይሰማው ከሆነ እንደዚህ አሁን ቁርጠት እንደዚህ ተግማት ካለ እቺ ብትክትክ ነው የምታደርግላቸው። ስለዚህ እንዴት ይሆን በዶርዜ ባህል እንደዚህ አንድ ላይ ሆነ ስንጠጣ በግሩፕ ሆነ ስንጠጣ ከግሩፕ ማን አንድ ሰው ጮክ ብሎ ዮ ዮ ዮ ዮ ዮ ካለ ጥሩስ ወደ ቁጥራን በማድረግ ዮ ሆብሎ ይመለሳል። እኔ ልክ ዮ ዮ ዮ ቢስ ጨርስ ዮ ሁላችሁ ትቀበላላችሁ። በኋላ ድሉ ሰጥቻላችሁ። እኔ የተከሻት ሻት ነው የሚደረገው። ቀምሶ መቶ ነው ነው ሻት ነው የሚደረገው። ሻት ነው የሚደረገው። ተስት ማለት እንደ አሳብቲ ነው። እሺ ሬዲ ዮ ዮ ዮ ዮ ዮ ዮ ዮ ዮ ደግሞ ያው ካሽካ ይባላል። ቆጮ ተጨብጦ ነው። እሺ ቆጮ ተጨብጦ ነው ከስንዴ ዱቄት ጋር አንድ ላይ። ይሄ ደግሞ ጎመን ነው፣ አበሻ ጎመን ከማያ ወጣ። ይሄኛው ቢያስ ቦርዴ ይባላል። የሚገርም መጠጥ ነው። ያሰክራል ኖ ይሄ እንደ እንትን እንደ ጁስ ነው። ምንም አልኮል የለውም። ኦኬ አልኮል የለውም። እና እዚህ ውስጥ ያው ወተት ነው እንዴ? እሱ አለ፣ ማር አለ፣ ተልባ አለ ምናምን። ኦኬ ሙሉ እህል ነው። እህል ካል ነው የተሰራው። ምንም ሌላ እንግዲህ ለማሽ ስዋ ጠላ ማለት ነው። ጠላ እንጀራ አለ አይደል? ሊጡ ማርያም እንጀራ አለ አይደል? ሊጡ ስለምጥበው ውስታህያ ትንሽ አይዝብሽ ጣዕሚያ ሆነስ ሪአክሽን ነው ይራይዝ ካለ ሰክራለሁኝ። ወንድምሽ ብቻውን አንድ እንትን ያርሳል። አይሄው ተመቻታ ወንድሜ ይላል። አሬ መቻታች መመቻት ነገር የለም። ሻን እነሱ ለምደውታል። እንደጁ ነው የኪራም ና ታንክ ዩ Here we go. Yo 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 yo. Yo 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 yo. ወደ ዳንሱ ልንሄድ ነው። ሳይኖ ሳሚንታ
segala wonga otso gidi hayde nona be sira ተጨምሮላችሁ ትልቅ እንጀራ ላይ ደርሳችሁ አሜን ወይ ቸራጊ ያግብር ማኪን ቸራጊ ያግብር ሰላም ያላገኝ ተበክላ ከመንገዱ ጋር ሰላም ያለው እንግዲህ ጀምረናል ምንድነው ጨርሰናል we're going home ወደ ኩሪፍቱ ልንሄድ ነው ደስ የሚል ድባብ አርባ ምንጭ we love you so much እንወዳችኋለን ሁላችሁም yes sir ባላክ ባሪ ግራ ተቀባይ ደስ የሚል ቀን አሳልፈናል። ቴንክ ዩ በታችሁ ደስታችን ነው።